እግዚአብሔር ይማሮት አባቴ። እንዴት ኖት? ሰላም ኖት ወይ? ስም ሞትም አለበል? ደግነት ማን? ደግነት ወንድሙ። ምን አመሞት? መኪና አደጋ። መኪና መጥቶት? እሺ እሺ። ያችን የሰራው አልጋያስ ለካቶ 32 ተከብኩ እዛ ነበር እየከፈልኩ ማለት ነው። እሺ። እግሬ አንድ ቀን ስራ ጠፋ። እግሬ ወደ መርካቶ ወጣል። በጣም እንግሊዝ ኤምባሲ ጋር መጣኝ። አንስተው እናሳክማለን ብለው ጎጃም በረንዳ አንዋር መስጊድ ፊት ለፊት አለ የፍጣር አንድ ሰዓት ነጋያ ብርድ ላይ ላት እንዲች ትልየ በዘበት ወዲያሉ ወዲያሉ በኋላ መንገደኞች ናቸው። ወደ ቤተ ክርስቲያን የሚሄድ ይቻል እንደሚመለምሉት ቅዱስ ሚካኤል እችን አልብሰውን እንዴት ይህን ሰው እየጠባብ እንሄዳለን? ምን ሆነው ነው? መኪና መጥቶች እንደዚህ ሆኛ አልኩኝ። በኋላ የት ነው የምናደርሰው? የት ሰው ታውቃለህ? ሰፍር ሰው አላውቅም። ለማደር ነው የምመጣው። ምሰር መገናኛ የሚሸከሙ ብሎ እንደው እዛ ብታደርሱ ማውቀውም ቢኖር ወዛደሮችም ጓደኞቼ ይሸከሙኛል። እንዲህ አርጉን የምን እንዲሆንኛል እባካችሁ እዛ ደርሱኛል። ከዛ አንስተው 800 ብር ከፍል በላዳ እንደው ታውቂያቸዋለሽ እነሱ እንደው ወደ ሌላ ቦታ መረጃ ሆነ አንድ ሰው መኪና መታዝባል ለማጥፋት ብዙ ነገር ሊሰራ ይችላል። አረ እንዲያው ታወቅሻቸው ነው ሄደው እኔ ፈራሁ። እባክሽ ችግር ለምን ያውቃቸዋለሁ መታወቂያ እንሰጥ አሳፈረችን። የካ ክፍለ ከተማ ጤና ጣቢያን ታውቃለህ? ፖሊስ ጣቢያ እዛ አስገቡኝ። 12 ሰዓት ገባሁ። ማንም የለ ቁጭ ብዬዋል። መጡ ሐኪሞች በዊልቸር አንስተው አስገቡ። ከዛ አንድ መርፌ ወጋኝና ጭኔ ላይ እንትን አለ ኤክስሬ ተነሷል። እግሬ መሄድ አይችል እንዴት አባቴ ላድርግ ነበር የለ ወዛጠረ እዚህ ታውቁኛላችሁ እናንተ አስም በጣም ኃይለኛ አስም አለ። እዛ የሚጠቀሙ ኦክሲጅን እየሰጡ እንደዚህ እየነፋሁ ጠቅላቸውን ሁሉ ያደረጋችሁልኝ እናንተ ናችሁ። ስትረዱ የቆያችሁ እናንተ ትሻላላችሁ። ወደዛ ድርሱኝ አልኳቸው። ታዲያ እንዴት እንዳርግኛ ኤክስሬ ካልተነሱ እኮ መሰራት አይቻልም ማወቅም አንችል ሲሉ ልጆች አሉ እንደኔ ወዛደር ጓደኞች ናቸው። እባካችሁ እነሱ ጋር ደወልኩ። ጠዋት የገባሁ 12 ሰዓት ያለ እዛ ማታ ስሳልናው ልጆች የመጡ ተቆጣቸው። ለምንድን ነው እንደዚህ ሲቆጣ? እንደኛ ምን እናድርግ? እኛ አሳወቀን አልሰማን ብንሰብስ ምን አለን? እኛ ድሆች ነው ምን የለን። እንደሱ ምን መፍትሄ እንፈጥራለን? እንጋቸው ወረቀት እንዲህ ወረቀት ሰጥተን ለእኛው ምን እናድርገው? ወዴት እንውሰደው? በቃ እንግዲህ ናውጣ እኔ ሌላ ሰው እኮ ይታከም ዊልቸሩ ምንፈልገዋል እየቦተ አረብን ገብኔ አረ እንደ ወንድ ልጅ አረ እንደው እስከመረጠኛል አረ እኔ ምንም አላጠፋም ነበር። አረ እባክህ እየጎተተ ጫጣለ። ከዛ ከበር ላይ እንደገና ልጆቹ ሄደዋል። ደውዬ እንደገና ሰው አስደውዬ አረ እባካችሁ በር ላይ ነው የጣለኝ። አረ እባካችሁ ወደ ደጋር ምናምን ጋር ተዛዝ የሚገቡ እንደው እባካችሁ መጡ። አረ እባካችሁ እዛ የምሰራበት የምሸከምበት ቦታ አድርሱኝ። እዛ ቢሆንም ጓሮ ሰፈርተኛል። ይህም አላውቀው ነው ወይ ሌባ ነው ወይ ጠጥቶ ነው። የማያውቅ ሰው ብዙ ነው የሚሰጠው ስም። ታሜተኛ አይመስለውም፣ ሰክሮተኛ ይላል። አይሆንም እባካችሁ እዛ ደርሱ። ሽንት ቤቷን ታውቃታለህ? የኒኩሌስ ፕላዛ ወደኋላ መራገፊያው እሱ ጓሮ
እዛ ወስደው ትኝት አልኩኝ። 6 ቀን ሙሉ ቁጭ አልኩስ። መፍትሄ እንዴት እናድርግ እስቲ ብቅ አድርጉኝ። እንደው የማውቀውም ሰው እንደው በዓይኔ የማየውም ሰው እንደው እንደወርዱ ብለን እንደው እንዴት እናድርግ ብለን ይከለክላል። ፖሊስ ምንም አይመስለዋል። ተነስ ነው የሚልህ። መጨረሻ ላይ አዋጡና እነሱም ከዛም እየለመኑልኝ እባካችሁ ፈት ያላቸው እያሉ ለማምነው ኤክስሬው እንድነሳ ህዳሴ እና ህዳሴ አስነስተን ይለን ለየካ አይደለም እንትን ያለን ይኸው ሲባል ሪፈራል እሱ ለዚህ እስኪ አሁን የተጎዳውን እስኪያሳየኝ ለሰዎቹ የሚታይ ከሆነ እዚህ ውስጥ ነው ውስጥ ያጥንት ይልቅልቅ አንቀሳቀስ ሽንት ቤት ይኸው ወደ 19 ቀን ይወጥ ይቻላል። ማንንታ በ25 የገባሁኝ አሁን ሽንት ቤት ከዛ የሚገፋውን ጋሪ እንኳ ማያንጣል ሰው ጋሪ የሚያስፈልጋል። የሚገፋው የሽንት ቤት መቀመጫ ሆስፒታሉ ያቀርባል አለ ያቀርባል። እሺ ማን ያቅርብልኝ? ዘመድ እኔን አሁን ዘመድ የት አለ? የሆነ ችግር እንደመመች ወደ ይሄ 5000 ብር ነው። ይሄን የረዳችኝ ማርታ እያሌው ትባላለች። እድሜ ይስጣት ሺያርጋ ልጆቹ እድሜ ይስጠዋል ነው ገንዘባል ጤና ነው ለሰው ልጅ እንደው በጉልበት እንደው ቤተክርስቲያን ሄጄ ለምቁጭ ብዬ እንደው አልበላም ወንድምዬ እግር ሳይራመድ እንዴት መጨረሻ እንዴት ጥቁር አንበሳ ትልቅ ገንዘብ እስከ 10,000 እስከ 15,000 እሱ አቅሽ የለኝም። ሪፈር ብለዋል እነሱ አልጋ ከተገኘ መልካም ነው። እዚህም ሂጅ በምልክ እውነት ነው። እሺ እኔ አካውንት ባንክ የለም። እኔ ኃላፊነት ወስዳለሁ። ችግር የለም። እንደው በምልክ እንደው አንተ ገብቼ ሕክምና አልተጀመረም። ምንም ማለት ችግር የለም። አሁን ምንድነው ወደዚህ ያመጡ ገባ ሲጠብባቸው ቦታ ተጠበቁ። እንተሽንቴም ላሬም ለምንም እንዲሁ ለነሱ ቁጭ ያለ ሰው ነው። እባካችሁ የሚያበለች የሚያፈጠኝ ነገር የለኝም። መድኃኒዓለም የሚያገውን እንዲህ አይነት ሰው አልነበርኩኝ። እኔ እንዲያው ሞቴን ነበረ ነው። አይዞት የኔ አባት አይዞት። እኔ ደምን ሕክምና ያቺ ብትሳካልኝ ሄጄ እዛ አያልቅሱ አባቴ አያልቅሱ። አይዞት አባቴ ችግር የለም። አይዞት ወዲህ አለ ገባ ለነገብ ያልቅል እንዲታዛልልኝ እንዲው ምንም መብረ ከሰማይ ወዳለች እየተማስ እግዚአብሔር ያመጣ ለእኔ ነው። እውነት የለም ራት ጠብቅ። አሜን አባቴ አሜን። ገንዘቡ እነዚህ ጆችን ታለብቀ እዛ ገብቼ በታክ እዛ ገብቼ በእግሬ ቆሜ እንደው ሚገድ ወይ ያለም ገብቼ ቻለ ነበር። ኧረ ጤና እውነት ነው። ሰገራን የተካላረ ተነስተካለ ከልጡ ልብለፍ እንዲህ አልልም ማንን ልዘዘው የራስህ እንኳ ይሰለቻል ቢኖርም እውነት ነው አባቴ። አንድ ሰው የሌለህን ሰው ሁሉ አስተማሚ ነው። ሂዱ እናንተ ስንት ቤት መውጫ አትወለበል ደግፉኝ ያዙ ይለበል ስቃይ የሆነብኝ ነው። ራሴን ማጥፍ ያጠሙት። አይዞት አባቴ አይዞት። እግዚአብሔር የተሻለ ቀን ያመጣል። እርስዎም ድነው ቆመው የሚሄዱበትን ሰዎችን የሚያመሰግኑበት ቀን ይመጣል። ስለዚህ ይመርቋቸው፣ እነሱም ይመርቋቸው። እግዚአብሔር ይስጥልኝ። አሜን። እግዚአብሔር ጤና ይስጣቸው። አሜን። ለሰው ሀሳብ ከእግዚአብሔር ትልቁ እግዚአብሔርም የሚወደው ሰው በፍቅር በተግባር የሚመዘንበት
ለሰው ልጅ ትልቁ ስራ ይሄድ ነው። እግዚአብሔር ጤና እስከ መጨረሻው እንዲህ አይነት ሰዎች አንጣቸው። ኧረ ለሰው በጎ አድራጊ። እኔ እንደነገርኩት የፍቅር ስጦታ አድራሽ ነው የሚባለው። የፍቅር ስጦታ ነው እንግዲህ የሰጠሁት ለእርስዎ። ኧረ ውስጣችን ብዙ ለሚያስበው ውስጣችን አይዞን አባቴ አይዞን። ችግር የለም። ጓደኛ የሚመጣ እሱ እንኳ እየደወለ ወይ እነሱ አካውንት ካላቸው እነሱ ያስተባብሩ። ለኔ ፋሽን ችግር የለም። ትነው በቃ ብሎ ችግር የለም። ያዙ የኔን ቁጥር ያዙ።